በአንድ ትልቅ ጫካ ውስጥ እጅግ በጣም ብዙ የጉንዳን መንጋዎች ይኖሩ ነበር። እነዚህ ጉንዳኖች በጣም ታታሪዎች ቢሆኑም አንድ የሚፈሩት ነገር ነበር። እሱም በጫካው መጨረሻ ላይ የሚገኘውና የተከለከለው የእርሻ መሬት ተብሎ የሚጠራው ሰፊ ሜዳ ነው። የጉንዳኖቹ ንግሥት ሁልጊዜ እንዲህ ትላለች፣ ልጆቼ ወደዚያ እርሻ መሬት እንዳትሄዱ። እዛ ቦታ ሄደ ጉንዳን ተመልሶ አይመጣም። ሁሉም ጉንዳኖች ይህንን ትዕዛዝ አክብረው ይኖሩ ነበር። በመንጋው ውስጥ ግን አቤል የሚባል በጣም ጉጉና ደፋር ጉንዳን ነበር። አቤል ለምንድን ነው የተከለከለው? እዚያ ምን እንዳለ ማወቅ አለብኝ ብሎ አሰበ። ጓደኞቹ ቢሞክሩትም እሱ ግን አልሰማቸውም። አንድ ቀን አቤል በማለዳ ተነሳና ብቻውን ወደ ተከለከለው መሬት ጉዞ ጀመረ። እርሻው ላይ ሲደርስ የታየው ነገር አስደነገጠው። እርሻው ውስጥ ያሉት ቅጠሎችና ፍራፍሬዎች በጣም ግዙፍ ከመሆናቸው የተነሳ ለጉንዳኖቹ ለዓመት የሚበቃ ምግብ ነበር። ነገር ግን ቦታው የተከለከለ የተባለበት ምክንያት ወዲያውኑ ታወቀው። ትላልቅ ወፎችና ነፍሳትን የሚበሉ እንስሳት በዚያ ቦታ ላይ በብዛት ይገኙ ነበር። አቤል አንድ ትልቅ ወፍ ሊበላው ሲል ለጥቂት አመለጠ። በከፍተኛ ፍርሃትና ድካም ወደ መንጋው ተመለሰ። ንግሥቲቱና ጓደኞቹ ሲመለከቱት ደነገጡ። አቤል እንዲህ አለ፣ ንግሥት ሆይ ቦታው ብዙ ምግብ ቢኖረውም በጣም አደገኛ ነው። ትዕዛዝሽን ባለማክበሬ ለሕይወቴ አደጋ ላይ ወድቄ ነበር። ንግሥቲቱም እንዲህ አለችው፣ አቤል ክልከላው አንተን ለመጉዳት ሳይሆን አንተን ለመጠበቅ ነበር። አዳዲስ ነገሮችን ማወቅ ጥሩ ነገር ቢሆኑም የትላልቆችን ምክር አለመስማት ግን ዋጋ ያስከፍላል።